ወንድሜ እህቴ፣ በአንድ ወቅት በአንድ ሰዓት ተደራራቢ ችግሮች ቢገጥማችሁ ምን አይነት መፍትሄ ነው የምትወስዱት? በማናቸው ችግር ነው ትኩረት ማድረግ ያለባችሁ? በዚህ መፍትሄ በታሪክ መልክ እነግራችኋለሁ። በደንብ አዳምጡ። በአንድ ወቅት ጫካ ውስጥ መውለጃዋ የቀረበ አንዲት ሚዳቋ የመውለጃዋ ሰዓት ደርሶባት ትግል ላይ ሳለች ድንገት አካባቢዋ ስትቃኝ ከፊት ለፊቷ ወንዝ፣ ከኋላዋ ቀስት ያነጣጠረበትን አዳኝ፣ ወደ ጎን ስትዞር የተራበ አንበሳ እሷን እያየ ትመለከታለች። ይህንን ሳይበቃት ጭማሬ ከፍተኛ ነጎድጓድና መብረቅ ያጀበው ደመና መጥቶ ሰማይን ያጨልመዋል። መብረቁም ኃይለኛ ስለነበረ ደኑን ይመታውና ከፍተኛ ቃጠሎ ያስነሳባታል። ታዲያ ምን ታድርግ? ሚዳቋ ምን ታድርግ? እናንተስ እንደዚህ አይነት ችግር ቢገጥማችሁ ምን አይነት መፍትሄ ነው የምትጠቀሙት? በምን ነው ትኩረት ማድረግ ያለባችሁ? ወደፊት ሩጣ እንዳታመጥ ትልቅ ወንዝ ተደቀነባት። ከኋላ አዳኝ፣ ከጎኗ ደግሞ አንበሳው። ወደ ጫካ ገብታ እንኳን እንዳትደበቅ ደኑ ከፍተኛ ቃጠሎ ላይ ነው። በዛ ላይ የወሊድ ህመማ ደርሷልና በጣም ከፍቷት ነበር። ሚዳቋ በዚህ ውጥረት ውስጥ ሆና ትኩረቷን መፈጸም ወደምትችለው ነገር ላይ ብቻ ለማድረግ ቀሪውን ለፈጣሪ መተው፣ መውለዷ ላይ ስላለው ልጇ ብቻ ማሰብ ጀመረች። አዳኙ ቀስቱን አነጣጥሮ ሊለቅ ባለበት ቅጽበት ድንገት የመብረቁ ብልጭታ አይኑ ላይ በጅታ ፈጠረበትና ቀስቱ ተስፈንጥሮ ወደ ተራበው አንበሳ ሄደና አንበሳው ይገድለዋል። አቦድዶ የነበረውን ደመናው መዝነብ ይጀምርና የደኑን ቃጠሎ በቅጽበት አጠፋው። በጭንቅ ታጅባ የነበረችው ሚዳቋ በሰላም ተገላገለች። ወደ ቀድሞ ህይወቷ ተመልሳለች። አንዳንዴ በህይወት ውስጥ በብዙ ፈተናዎችና ጭንቀቶች ልትከበብ ትችላለህ። ያኔ አንተ ልትፈታው የምትችለው ብቻ አትኩርና ቀሪውን ለመፍትሄዎች ሁሉ ባለቤት የሆነው ለፈጣሪ ተው። የውልህ ወዳጄ፣ መውጫና መፍትሄ አንተ ጋር ነው እንጂ ፈጣሪህ ዘንድ አይጠፋም። አስታውስ፣ ሁሌም ትላልቅ ወይም ከባባድ ፈተናዎች አሉብኝ ብለህ ለፈተናዎች ዕውቅና ከመስጠት ይልቅ የከባባድ ፈተናዎች አለቃ የሆነው ጌታ አለኝ እያልክ ጭንቀትህን አቅልላቸው።